ሰላም እንዴት ቆያችሁ? ዛሬ በቢሊዮን የሚቆጠሩ ሰዎች በአንድ ስሜት የሚያስተሳስረውን የሀገራት እንቅስቃሴን ጸጥ የሚያደርገውና በዓለም ላይ ግዙፍ የስፖርት ክስተት የሆነውን የዓለም ዋንጫ ሲጀመር እንዲህ ቀላል አልነበረም። ታሪኩስ የጥቂት አሩቅ አላሚ ህልሞች ጅማሮን እንዲሁም ደግሞ የብዙ ሀገራት እምቢተኝነትና በመርከብ የተደረገው የሁለት ሳምንት አድካሚ ባህር ላይ ጉዞ ውጤት እግር ኳስ ከቀላል ስፖርትነት ወደ ዓለማዊ ድምቀት የቀየረውን የዚህ ታላቅ መድረክ አስደናቂ አመሰራረትና ታሪካዊ ጉዞን እንደሚከተለው በቆይታችን እንቃኛለን። ታዲያ የዓለም እግር ኳስ ማህበር በ1904 ከተመሰረተ አንስቶ በነበረበት የጊዜ ሂደቶች በጠቅላላ ሁሉንም የዓለም ሀገራት የሚያሳትፍ ገለልተኛ ውድድር የማዘጋጀት ትልቅ ራዕይ ነበረው። ታዲያ ይህ ራዕይ ምጣኔ ሀብታዊ እንዲሁም ደግሞ ስልጣኔው እስከ ኦራጋይ ጅማሬና አሁን እስካለበት ድረስ በስፋት የምንመለከት ነው የሆነው። ፕሮግራሙን እየመራሁላችሁ ነው ሮቤል አብርሃም ቆያለሁ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ጀምሮ ምን አለፋችሁ ብዙ እውቀቶችን ታገኙበታላችሁ። እንደሚታወቀው 23ኛው የዓለም ዋንጫ ነገ በአሜሪካ በታላቅ ድምቀት ይጀምራል። ተመልሰናል። እንግዲህ በመግቢያ ላይ እንዳልኳችሁ ብዙዎችን አንድ ያደረገ ትልቅ ስፖርት ነው። ይህ ስፖርት ሁሉንም የዓለም ሀገራትን የሚያሳትፍ ገለልተኛ ውድድር የማዘጋጀት ትልቅ ራዕይ የነበረውን ፊፋ የተገበረው ትልቅ ዘርፍ ነው። ሆኖም ይህ ራዕይ በተለያዩ ምጣኔ ሀብታዊና ፖለቲካዊ ምክንያቶች እንዲሁም በዓለም ጦርነት ሳቢያ ለብዙ ዓመታት ሳያሳካ ቆይቶ ነበረ። ታዲያ ይህ ጽሑፍ በፈረንሳዊው ጄልስ ሪሜት መሪነት የዓለም ዋንጫ እንዴት እንደተጠነሰሰ፣ የመጀመሪያው ውድድር በ1930 በኦራጋይ እንዴት እንደተካሄደና ውድድሩ ዛሬ ላይ የደረሰበት ዓለም አቀፋዊ ደረጃ የጣለውን መሰረት በዝርዝር የምንመለከት ነው የሚሆነው። በአጠቃላይ የዓለም ዋንጫ መሰረት ታሪክ በአንድ በኩል የእግር ኳስ እድገት ነጸብራቅ ሲሆን፣ በሌላ በኩል ደግሞ የሰው ልጆች በስፖርት የመገናኘታቸው ትልቅ ማሳያንም ጭምር የምንመለከትበት ነው። በ1930 በጥሪ ብቻ በተሳተፉት 13 ሀገራት በኦራጋይ የተጀመረው ይህ ውድድር ዛሬ ላይ የ2026ን የ48 ሀገራት ታሪክ ውድድር እስከ መያዝ ደርሷል። ይህ ጽሑፍ ውድድሩ ካለፈባቸው ውጣ ወረዶች ጀምሮ እስከ መጀመሪያው ሻምፒዮን ዋንጫ ታሪክ ድረስ ያለውን ሂደት በአጭሩ የሚያስመዘግብ ነው የሚሆነው። ሮቤል አብርሃም ነኝ፣ አብራችሁን ቆዩ። ስለ ዓለም ዋንጫው ምስረታ በብዙ ነገር እናነሳለን። ከዓለም ዋንጫው ምስረታ ጋር በተያያዘ ደግሞ መረቀሌ የምናነሳቸው ጉዳዮች አሉ። በዚህ መድረክ ላይ ማሳካት ሲገባቸው ዋንጫውን ሳያሳኩ የጠፉ ተጫዋቾች እንዲሁም ደግሞ ብሔራዊ ቡድኖች አሉ። ወርቃማ ትውልዳቸው ለምን አልበላም፣ ያልበላበት ምክንያት እንዴት ነው የሚለውም በዝርዝር የማስቃኛችሁ ነው የሚሆነው ማለት ነው። መግቢያ ካበዛውባችሁ ይቅርታ። ለቻናሌ ግን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደሚታወቀው የዓለም ዋንጫ መሰራረት ታሪክ እግር ኳስ ከቀላል ስፖርትነት ወደ ዓለም ዋንጫ ትልቁና ተወዳጅ ማህበራዊ ክስተት የቀየ አስደናቂ ጉዞ ነው። የታላቅ ውድድር የተጀመረው ቀደም እንዳልኳቸው መግቢያ ላይ በጥቂት አርቆ ሀሳቢ ግለሰቦች ጥረትና በእነሱ ትግል ነበረ። ታዲያ የዓለም ዋንጫ መሰራረት ታሪክ ዋና ምዕራፎች ደግሞ በተከታይነት ማነሳላችሁ ናቸው። በአንደኛ ደረጃ የፊፋ መመስረትና የመጀመሪያው ህልምን ይመለከታል። 1904 ላይ ነበር ቀደም እንዳልኳችሁ በፓሪስ ከተማ ሲመሰረት ፊፋ ከተቀረጹት ዋና ግቦች አንዱ ሁሉንም የዓለም ሀገራትን የሚያሳትፍ ትልቅ የእግር ኳስ ውድድር ማዘጋጀት የሚል ነበርና ሆኖም ግን በወቅቱ ሀገራት ማገናኘትና የገንዘብ አቅም መፍጠር ከባድ መሆኑ ህልሙን ወዲያው እውን እንዳይሆን አድርጎት ነበረ። በወቅቱም የነበረው ብቸኛ ዓለም አቀፍ የእግር ኳስ ውድድር በኦሎምፒክ መድረክ የሚደረግ ብቻ ነበረ። ነገር ግን ያው ኦሎምፒክ ፕሮፌሽናል ወይም ደግሞ ተከፋይ ተጫዋቾችን አይፈቅድም ነበረ። የሀገር ውስጥ ስፖርት ዘርፎች ላይ ሞር ትኩረት ሰጥተው ስለነበር የሚሰሩት። ታዲያ የእንቅፋት ሆኖ ነበር። ከዛ በኋላ ደግሞ የጄልስ ሪሜት መምጣት ብዙ ነገሮችን የቀየረ ሁኔታ ነበረ። ለዓለም ዋንጫው መፈጠር ትልቁን ድርሻ የሚወስደው የዓለም ዋንጫም አባት የሚባለው የፈረንሳይ የፊፋ ፕሬዚዳንት ጄልስ ሪሜት ነው።
ጄልስ ሪሜት በ1921 የፊፋ ፕሬዚዳንት ሆኖ ከተመረጠ በኋላ ከኦሎምፒክ ውጭ የሆነ ፕሮፌሽናል ተጫዋቾች የሚሳተፉበት ፊፋ ራሱ የሚያስተዳድረው የዓለም ሻምፒዮና እንዲኖር ከፍተኛውን ትግል አደረገ። በስተመጨረሻም ተሳክቶለት በግንቦት 1928 በሆላንድ አምስተርዳም በተደረገው የፊፋ ኮንግረስ ላይ የመጀመሪያውን የዓለም ዋንጫ ውድድር እንዲጀመር ይሁንታውን አገኘ ማለት ነው። ከዛም ነው የመጀመሪያው ዓለም ዋንጫ ኡራጋይ ላይ በ1930 መከወን የቻለው ማለት ነው። የመጀመሪያው ዓለም ዋንጫ ለማስተናገድ ኡራጋይ የተመረጠችበት የራሱ የሆኑ ምክንያቶች ነበሩት። ኡራጋይ በ1924 እና የ1928 የኦሎምፒክ እግር ኳስ ሻምፒዮና በመሆኗ በወቅቱ የዓለም ምርጥ ቡድን ነበራት። ታዲያ በ1930 ሀገሪቱ ነፃነቷን ያገኘችበት 100ኛ ዓመት ታከብር ነበረ። የኡራጋይ መንግስት የመጡትን አገራት የጉዞና የኑሮ ወጪ በሙሉ ለመሸፈንና አዲስ ትልቅ ስታዲየም ወይም ደግሞ ስታዲዮ ሴንትራያው ለመስራት ቃል ገብቶ ነበረ ማለት ነው። ታዲያ የመጀመሪያው ውድድር እንዴት ነበር የሚለውን ስንመለከት የማጣሪያ ጨዋታ አልነበረውም። ውድድሩም የተደረገው በጥሪ ወይም ደግሞ በግብዣ ብቻ ነበረ። የአውሮፓ ሀገራትን ቢተኝነት በተለይ ደግሞ በወቅቱ የረጅም የባህር ጉዞ ነበረ። እንዳሁኑ የፕሌን ፍሰቶችን በሚገባው ወይ ደግሞ ተቀላጠፈ መንገድ አልነበረም የነበረውና በመርከብ ለ2 ሳምንት መጓዝ ስለነበረበት የኢኮኖሚ ቀውስ ስለነበረ በርካታ የአውሮፓ ሀገራት ለመሄድ ፈቃደኛ አልነበሩም። በመጨረሻም በጂልስ ሪሜት ግፊት 4 የአውሮፓ ሀገራት ፈረንሳይ፣ ቤልጂየም፣ ሮማኒያ እና ዩጎዝላቪያ መርከብ ተሳፍረው ኡራጋይ ደረሱ። ተሳታፊዎቹም በአጠቃላይ 13 ሀገራት ብቻ ተሳትፈዋል። ከ7 ከደቡብ አሜሪካ፣ 4 ከአውሮፓ እና 2 ከሰሜን አሜሪካ ማለት ነው። ታዲያ ሻምፒዮኖቹ የመጀመሪያው ዓለም ዋንጫ ፍጻሜ ኡራጋይ አርጀንቲናን 4-2 በማሸነፍ ታሪካዊ የመጀመሪያ ባለቤት ሆናለች ማለት ነው። ያው የዋንጫውም ስያሜ ለውጥ የተደረገው በዛው ሂደት ውስጥ ነበር። የመጀመሪያው ዓለም ዋንጫ የወርቅ ጽዋ የነበረው ወይም ይሄ ወርቅ ትሮፊ የምንላቸው የተሰራው ከንጹህ ብርና ወርቅ ሲሆን የድል አምላክ ተብሎ ይጠራ ነበር እና ያ ምስል የያዘበት ሁኔታ ራሱን የቻለው ሚስጥራዊ ሁኔታዎች አሉት። ይህ ዋንጫ መጀመሪያ ቪክቶሪ ወይም ደግሞ ቪክቶሪ ይሉት ነበረ ደቡብ አሜሪካዎች። ታዲያ ይህ ቪክቶሪ ወይም ደግሞ ቪክቶሪ ተብሎ ይጠራ የነበረ ቢሆንም በኋላ ላይ ግን ውድድሩን ለፈጠረው ሰው ክብር ሲባል የጄልስ ሪሜት ዋንጫ ተብሎ ተሰይሞለት ነበረ ክብሩ። ታዲያ ከህግ አንጻርም ማንኛውም ሀገር የዓለም ዋንጫን 3 ጊዜ ካሸነፈ ዋንጫው ሙሉ በሙሉ በቤት በንብረትነት ይወስድ ነበረ። በፊት እንዳልኳችሁ በወርቅ የተሰራ ነው። አሁን ላይ እንዳለው አሁን ለምሳሌ አርጀንቲና አሸነፈች፣ ይዛ ወደ ሀገሯ ሄደችው። ያኔ ግን በነበረው ስርዓት ያህል ነበረ። ማንኛውም ሀገር የዓለም ዋንጫውን 3 ጊዜ ካሸነፈ ብቻ ነበር ዋንጫው ሙሉ በሙሉ በንብረትነት የሚወስድ የነበረው። ይህ ህግ ነበረ። በዚህ መሰረት ታዲያ በ1970 ብራዚል ለ3ኛ ጊዜ ስታሸንፍ ዋንጫውን በቋሚነት ወስዳ ነበረ። በኋላ ላይም በአሁኑ ሰዓት የምናየውን አዲስ የወርቅ ዋንጫ ተሰርቶ ከ1974 በኋላ ላይ ስራ ላይ ውሏል። አሁን ላይ መቀመጫው ዋናው ስዊዘርላንድ ነው። የዓለም ዋንጫው ተሰርቶ እዛው ፊፋ ሙዚየም ይቀመጣል። ወደ 20 ሚሊዮን የአሜሪካ ዶላር የሚያወጣ ግዙፍ ዋንጫ ነው። 13 ሴንቲሜትር ይረዝማል። በጣም ትልቅ ዋንጫ ነው። ታዲያ ስለምስረታው በጥቂቱ እነዚህን ነገሮች ካነሳን ብዙ ነገሮችን ያነሳን ይመስለኛል። ያው ሂደቶቹ ምናልባት ባጭሩ ለመመልከት ያክል 1930 13 ሀገራት ነበር የተከናወኑት። ከዛ ደግሞ 1934 16 ሀገራት የማጣሪያ ጨዋታዎችም ጭምር ተጀምረው ነበረ። ከዛ 1962 ላይ ደግሞ ወደ 24 ሀገራት አድርጎ ውድድሩ በይበልጥ እያደገ መጣ። 1998 ላይ 32 ሀገራት ማለትም ዘመናዊ እና ረጅም ጊዜ የቆየው ውድድር ፎርማት ተጀመረ ማለት ነው፣ በአሁኑ እስኪቀየር ድረስ። አሁን ላይ ዘንድሮ በ2026 የሚደረገው አሜሪካ፣ ካናዳ እና ሜክሲኮ በጋራ የሚያዘጋጁት ደግሞ 48 ሀገራቶችን የያዘ ነው። ታዲያ ይሄ በታሪክ ለመጀመሪያ ጊዜ ሰፊውና ትልቁ ዋንጫ ነው ማለት ነው። ነገ ይጀምራል። በ1930 13 ሀገራት በአንድ ስታዲየም የተጀመረው የዓለም ዋንጫ ዛሬ ላይ በቢሊዮን የሚቆጠሩ ሰዎችን በአንድ ላይ የሚያገናኝ ታላቅ የሰው ልጆች ድምቀት ለመሆን በቅቷል ማለት ነው። ሮቤል አብርሃም ነኝ። ጥሩ ቆይታ እያሳለፋችሁ እንደሆነ ምንም ጥያቄ የለውም። በሁለተኛው ክፍል ደግሞ ወደ እናንተ መመለስበት ትልቅ ርዕሰ ጉዳይ አለ። እሱም ደግሞ ማሳካት ይጠበቅባቸው ያንን ያላሳኩት ብሔራዊ ቡድኖች እንዲሁም ደግሞ ኮከቦች ማናቸው፣ ለምን ሳላሳኩት የሚለውን የምናነሳላችሁ ነው የሚሆነው። የዓለም ዋንጫ መሰራረትን ግን እንዲህ ባለ መንገድ በጥቂቱም ተመለከት ነው። ዳግም በነዛ ክፍል 2 ፕሮግራሞች እስከምንገናኝ መልካም ጊዜ